የመልእክት ለሁሉም ኢትዮጵያዊ ለሁሉም ኤርትራዊ ይድረስልኝ በኢትዮጵያ መከላከያ ሰራዊት ውስጥ ያላችሁ በፖለቲከኞች በዲያስፖራው በእኛ ንቁብን ውድ ህይወታችሁን ለማንም ጥጋበኛ ብላችሁ አሳልፋችሁ አትስጡ በኢትዮጵያ ያላችሁ ኢትዮጵያውያን በኤርትራም ያላችሁ ኤርትራውያን የዲያስፖራውን ፉከራ የዲያስፖራውን ሽለላ የዲያስፖራውን ውሸት እየሰማችሁ ራሳችሁን ወደ ጦርነት እንዳትከቱ ዲያስፖራው የሚገርም ኑሮ ነው የሚኖር የሚደንቅ ኑሮ ነው የምንኖር በሰው ሀገር ላይ ካንድም ሁለት ስራ ሰርተን ምርጥ የሚባል መኪና እየነዳን ምርጥ በሚባል ቤት ውስጥ አሪፍ የሚባሉ ልብሶችን እየለበስን ምርጥ የሚባሉ ብራንድ ጫማዎችን እያደረግን በጣም ደልቶን ነው የምንኖረው በጣም ወደ ሚዲያ መተን ደግሞ ለናንተ የምንነግረው የሆነን የፖለቲካ ፓርቲ ደግፈን የሆነኛውን ተቃውመን ወሬ ከዛም እየለቃቀምን አንተን ወደ ጦርነት የምንቀሰቅስህ ለሁለት ነገር ነው አንድም ከዩቲዩብ ጥቅም እናገኛለን ሁለትም ይሄ የውስጣችንን ጩኸት የውስጣችንን የሆነ ነገር አንተ ላይ እናራግፋለን እውነታው ይሄ ነው ስለዚህ በእኛ በዲያስፖራዎች መጀመሪያ እንቆብን ቀጥሎ በሀገር ውስጥም ይሁን በውጭ ሀገር በሚገኙ ፖለቲከኞች ንቁባቸው እነሱ እናንተን እየማገዱ እናንተን ለጦርነት እያዘጋጁ የሆነ ድል ሲመጣ እናንተ ትሞታላችሁ እነሱ ግን ከፊት ለፊት ላይ ይመጣሉ ወደ መከላከያ ስትገቡ ለሀገራችሁ ብላችሁ እንጂ ለፖለቲከኞች ጥቅም ለብሔርተኞች ጥቅም ወንድምህን ለመግደል አይደለም የእርስ በእርስ ግጭት ዋጋ ያስከፍልሃል መጀመሪያ ነፍስህን ይነጥቃል ካልሞትክም ትቆስላለህ ቆስለ እድሜ ልክህን በሽተኛ ሆነ በክራንች ትሄዳለህ አትሰራም እንደ ልብህ አትሮጥ ልጆች ያላችሁ መከላከያ ሰራዊት እናንተ ስትሞቱ እናንተ የአካል ጉዳተኞች ስትሆኑ ልጆቻችሁ የወደፊት ተስፋቸውን ታጨልማላችሁ ብራዘር ለነጻነቱ የሚል ሰውዬ ውጭ ቁጭ ብሎ ነው ና በለው አይመጣም በተከታታይ ገንዘብ ቢልክልም የሰረቀው ነው ነፍስን በገንዘቡ እየገዛት ነው ለማንም ብላ አትሙት ስለዚህ በትግራይም በአማራም በኦሮሚያም በአፋርም በምንም ያላችሁ ወጣቶች ፖለቲከኞቹ ታውሮባቸው ምዕራባውያን ደግሞ ለንግዳቸው ጦርነቱ ስለሚፈልጉ ወደ ጦርነት ሲከቷችሁ በሁሉም ወገን በትግራይው በአማራው መከላከያው በኦሮሚያው በአፋሩ በምንም የመጀመሪያውን ጥይት ከመተኮስ በፊት የመጀመሪያው እርምጃ ተማረክ ህይወትህን አድን እመነኝ ህይወት ይቀጥላል ይሄንን ቪዲዮ የምትሰማ ኢትዮጵያዊ እመነኝ ተጠቀማል ታዘሎ ግን የፖለቲካ ቁማርተኞች ወይ ምንድነው ወደብ ብለው ወይ ባህር ምናምን ብለው በድርድር በንግግር የሚፈታውን ነገር አንተን ማግደው
የሆነ ነገር እናደርጋለን ካሉ መቼም የማያልቅ ጦርነት ውስጥ ነው የምትገቡ መቼም የማያልቅ ጦርነት ይችላሉ በሰላማዊ መንገድ ማድረግ ይችላሉ በደንብ ነው የሚችሉት ለብዙ ዘመን ተችሏል ለብዙ ዘመንም ተኖሯል ለንግዳቸው ሲሉ ባንተ ህይወት ላይ ቁማር እየቆመሩ ስለሆነ የኢትዮጵያ መከላከያ ውስጥ ያላችሁ የአማራ ክልል ላይ ያላችሁ ታጣቂዎች በትግራይ ያላችሁ ታጣቂዎች በኦሮሚያ በአፋርና በተለያየ ቦታ ላይ ያላችሁ ታጣቂዎች በሆነ አጋጣሚ ይሄንን ቪዲዮ ከሰማችሁ ውድ ነፍሳችሁን ለቁማርተኞችና ለዩቲዩበሮች ብላችሁ አሳልፋችሁ አትስጡ ንቁባቸው ንቁብን እያልኩ ነው የምናገረው ምክንያቱም እኔም አንዱ ዲያስፖራ ነኝ እንድትዋጋ እንደሆነ ነገር እንቀሰቀስ ከሆነ ንቃብኝ አንድም ዩቲዩብ እየሰራውብህ ነው አንድም አንተን እየማገድኩ ነው ይሄ ነው እውነት ጤና ይስጥልኝ ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን እውነትን ማወቅ አርነት ያወጣል እውነትን መስማት የምትፈልጉ እውነት አርነት ያወጣል ብላችሁ የምታምኑ ሰዎች እባካችሁ ስለ እውነት ብላችሁ ይሄንን ቪዲዮዬን ሼር አድርጉልኝ ይሄንን ቪዲዮዬን ለሰዎች እንዲደርስልኝ አድርጉልኝ ይሄንን መረጃ ይሄንን እውነት ባለመናቅ ለሰዎች እንድታደርሱልኝ በእውነት ለምናችኋለሁ ይሄንን ቪዲዮ በማድረሳችሁ አትጸጸቱ ልክ እንደኔ እኔ ይሄንን ቪዲዮ ለመስራት ስነሳ ሊመጣ ላለው ነገር ሊሆን ላለው ነገር ብዙዎች ጥቁር ለብሰው በሚያለቅሱበት ጊዜ እንዳላለቅስ ብዙዎች በሐዘን ሲሰበሩ እንዳልሰበር ብዙዎች ከሐዘናቸው ብዛት የተነሳ ራሳቸውን ሲያጠፉ የሆነ ነገር ሲሆኑ ማየት ስለማልፈልግ ማየትና መስማት ስለማልፈልግ ወደፊት እንዳልጸጸት ዛሬ ላይ ይሄንን ቪዲዮ ለብዙ ሰዎች እንዲደርስልኝ እፈልጋለሁ ከህሊና ንጹህ ሆኜ መኖር እፈልጋለሁ ውድ ኢትዮጵያውያን ኤርትራውያን በኢትዮጵያ መከላከያ ሰራዊት ውስጥ ላላችሁ በአጋጣሚ ይሄንን ቪዲዮ ለምትመለከቱ በክልል በአማራ በኦሮሚያ በአፋር በቤንሻንጉል በትግራይ በተለያየ ክልል ውስጥ ላላችሁ መሳሪያ ለታጠቃችሁ መሳሪያ ታጥቃችሁ ወደ ሞት በከፍተኛ ፍጥነት እየተንደረደራችሁ ወደ ሞት ለምትጓዙ ወጣቶች ይህ መልእክት ለእናንተ ነው ዲያስፖራው እንደኔ አይነቱ ዲያስፖራ በቀን 3-4 በልቶ ጠግቦ ልጆቹን አብልቶ አጥግቦ የሚገርም ኑሮ እየኖረ ወደ ሚዲያ ግን እየመጣ አንተን ነፃነት ይሰብካል አንተን ጦርነት ይሰብካል አንተን ወደ እሳት አንተን ወደ እልቂት አንተን ወደ ማትወጣበት ማጥ እንድትገባ ይቀሰቅሳል በኢትዮጵያ ያላችሁ ኢትዮጵያውያን በኤርትራም ያላችሁ ኤርትራውያን የዲያስፖራውን ፉከራ የዲያስፖራውን ሽለላ የዲያስፖራውን ውሸት እየሰማችሁ ራሳችሁን ወደ ጦርነት እንዳትከቱ ዲያስፖራው የሚገርም ኑሮ ነው የሚኖረው የሚደንቅ ኑሮ ነው የምንኖረው በሰው ሀገር ላይ ካንድም ሁለት ስራ ሰርተን ምርጥ የሚባል መኪና እየነዳን ምርጥ በሚባል ቤት ውስጥ አሪፍ የሚባሉ ልብሶችን እየለበስን
ምርጥ የሚባሉ ብራንድ ጫማዎችን እያደረግን በጣም ደልቶን ነው የምንኖረው። በጣም ወደ ሚዲያ መተን ደግሞ ለናንተ የምንነግረው የሆነን የፖለቲካ ፓርቲ ደግፈን የሆነኛውን ተቃውመን ወሬ ከዛም እየለቃቀምን አንተን ወደ ጦርነት የምንቀሰቅስህ ለሁለት ነገር ነው። አንድም ከዩቲዩብ ጥቅም እናገኛለን፣ ሁለትም ይሄ የውስጣችንን ጩኸት የውስጣችንን የሆነ ነገር አንተ ላይ እናራግፋለን። እውነታው ይሄ ነው። ስለዚህ በእኛ በዲያስፖራዎች መጀመሪያ ንቁብን። በእኛ በዲያስፖራዎች ካልነቃችሁብን እመኑኝ ትጎዳላችሁ፣ ትሞታላችሁ፣ የአካል ጉዳተኛ ትሆናላችሁ። ቀጥሎ በሀገር ውስጥም ይሁን በውጭ ሀገር በሚገኙ ፖለቲከኞች ንቁባቸው። እነሱ እናንተን እየማገዱ እናንተን ለጦርነት እያዘጋጁ የሆነ ድል ሲመጣ እናንተ ትሞታላችሁ፣ እነሱ ግን ከፊት ለፊት ላይ ይመጣሉ። ተመልከቱ፣ ከኔ እድሜ በላይም ጦርነት ውስጥ የነበሩ ፖለቲከኞች፣ ጦርነት ሲቀሰቅሱ የነበሩ ፖለቲከኞች እነሱና ልጆቻቸው እስካሁን በሕይወት አሉ። የደሃው ልጅ ሞቷል። የደሃ ልጅ አባት ሞቷል። ይሄ በኔ እድሜና ከኔ እድሜ በላይ ነው። ላለፉት 6 ዓመታት በእርስ በርስ ግጭት የሞቱ ኢትዮጵያውያን፣ የቆሰሉ ኢትዮጵያውያን በፌደራል መንግስቱና በትግራይ ክልል እንኳን ስንት ወጣት አለቀ፣ ስንት ወጣት አለቀ፣ ስንት ወጣት የአካል ጉዳተኛ ሆነ፣ ስንት ሴቶች ተደፈሩ፣ ስንቶችስ በሽተኛ ሆኑ። ዛሬ ለነዛ ለተደፈሩትም ይሁን በሽተኛ ለሆኑትም ይሁን የአካል ጉዳተኛ ለሆኑትም ይሁን ለሞቱትም አሁን በህይወት ያሉት ፖለቲከኞች አዝነውላቸው ወይ የሆነ ነገር አራርጉ? በጭራሽ። የነሱ ህይወት ቀጠለ። አሁንም በተለያየ ደረጃ እና አደረጃጀት ተለያይተው በአማራ ክልል በፋኖ አደረጃጀት፣ በሚኒሻ አደረጃጀት፣ በኦሮሚያ በሚኒሻ አደረጃጀት፣ በቄሮ አደረጃጀት፣ በትግራይ በቲዲኤፍ አደረጃጀት፣ በሚኒሻ አደረጃጀት በተለያየ ተደራጅተው መሳሪያ ሁሉንም አስታጥቀዋቸው ዛሬ ይሁን ነገ ከነገ ወዲያ ይሁን መቼ እንደሚፈነዳ በማይታወቅ ጦርነት ውስጥ ያዘጋጇቸው ናቸው። ይህ መልእክት ለሁሉም ኢትዮጵያዊ ለሁሉም ኤርትራዊ ይድረስልኝ። በኢትዮጵያ መከላከያ ሰራዊት ውስጥ ያላችሁ በፖለቲከኞች በዲያስፖራው በእኛ ንቁብን። ውድ ህይወታችሁን ለማንም ጥጋበኛ ብላችሁ አሳልፋችሁ አትስጡ። የተቀጠራችሁት አገራችሁን ድንበራችሁን ልትጠብቁ እንጂ ወደ መከላከያ ስትገቡ ለሀገራችሁ ብላችሁ እንጂ ለፖለቲከኞች ጥቅም ለብሔርተኞች ጥቅም ወንድምህን ለመግደል አይደለም። የእርስ በእርስ ግጭት ዋጋ ያስከፍልሃል። መጀመሪያ ነፍስህን ይነጥቃል። ካልሞትክም ትቆስላለህ። ቆስለ እድሜ ልክህን በሽተኛ ሆነ በክራንች ትሄዳለህ። አትሰራም፣ እንደ ልብህ አትሮጥም። ልጆች ያላችሁ መከላከያ ሰራዊት እናንተ ስትሞቱ እናንተ የአካል ጉዳተኞች ስትሆኑ ልጆቻችሁ የወደፊት ተስፋቸውን ታጨልማላችሁ። ስለዚህ ለማብለት ሞታለ። በፋኖ የተደራጃችሁ ለማብለ ውጭ ላለው ዲያስፖራ ለየትኛው ክልል
ለማብለ እንዲህ ስልህ ሌላው ብድግ ብሎ ለነጻነቱ ምናምን ይልሃል ብራዘር ለነጻነቱ የሚል ሰውዬ ውጭ ቁጭ ብሎ ነው ና በለው አይመጣም በተከታታይ ገንዘብ ቢልክልህም የሰረቀውን ነው ነፍስህን በገንዘቡ እየገዛት ነው ለማንም ብላ አትሙት ስለዚህ በትግራይም በአማራም በኦሮሚያም በአፋርም በምንም ያላችሁ ወጣቶች ፖለቲከኞቹ ታውሮባቸው ምዕራባውያን ደግሞ ለንግዳቸው ጦርነቱ ስለሚፈልጉ ወደ ጦርነት ሲከቷችሁ በሁሉም ወገን በትግራዩም በአማራውም መከላከያውም በኦሮሚያውም በአፋሩም በምንም የመጀመሪያውን ጥይት ከመተኮስ በፊት የመጀመሪያው እርምጃ ተማረክ ህይወትህን አድን እመነኝ ህይወት ይቀጥላል ይሄንን ቪዲዮ የምትሰማ ኢትዮጵያዊ እመነኝ ተጠቀማል ከኤርትራውያን ጋራ ያለው የጦርነት ቴንሽኖች እመኑኝ የፖለቲከኞች መነገጃ እንጂ ህዝቡ ውስጥ ያለ ክፋት የለም እውነት ነው ኤርትራ ሀገር ነች እንደ ሀገር ድንበሯን የምትጠብቅበት ነገር ይኖራታል ኢትዮጵያም እንደ ሀገር ድንበሯን የምትጠብቅበት ነገር ይኖራል ከዛ ዘሎ ግን የፖለቲካ ቁማርተኞች ወይ ምንድነው ወደብ ብለው ወይ ባህር ምናምን ብለው በድርድር በንግግር የሚፈታውን ነገር አንተን ማግደው የሆነ ነገር እናደርጋለን ካሉ መቼም የማያልቅ ጦርነት ውስጥ ነው የምትገባው መቼም የማያልቅ ጦርነት ይችላሉ በሰላማዊ መንገድ ማድረግ ይችላሉ በደንብ ነው የሚችሉት ለብዙ ዘመን ተችሏል ለብዙ ዘመንም ተኖሯል ተቻችሎ ተኖሯል ዛሬ ላይ እንደ አጀንዳ የሚያራግቡልህ እነሱ ስልጣናቸውን ሊቀጥሉ ነው እዚህ ላይ ሁሉንም ነው እየተናገርኩ ያለሁት ወይ አንዱን ፓርቲ ወይ አንዱን መሪ ወይ አንዱን አዝማች ወይ ሌላውን ሁሉንም ጠቅለል አድርጌ ነው ለንግዳቸው ሲሉ ባንተ ህይወት ላይ ቁማር እየቆመሩ ስለሆነ የኢትዮጵያ መከላከያ ውስጥ ያላችሁ የአማራ ክልል ላይ ያላችሁ ታጣቂዎች በትግራይ ያላችሁ ታጣቂዎች በኦሮሚያ በአፋርና በተለያየ ቦታ ላይ ያላችሁ ታጣቂዎች በሆነ አጋጣሚ ይሄንን ቪዲዮ ከሰማችሁ ውድ ነፍሳችሁን ለቁማርተኞችና ለዩቲዩበሮች ብላችሁ አሳልፋችሁ አትስጡ ንቁባቸው ንቁብን እያልኩ ነው የምናገረው ምክንያቱም እኔም አንዱ ዲያስፖራ ነኝ እንድትዋጋ እንደሆነ ነገር እንቀሰቀስ ከሆነ ንቃብኝ አንድም ዩቲዩብ እየሰራውብህ ነው አንድም አንተን እየማገድኩ ነው ይሄ ነው እውነታው ስለዚህ ለማንም ብላችሁ አትሙቱ ይሄንን ቪዲዮ በአጋጣሚ ያያችሁ ሰዎች እባካችሁ ሼር ከማድረግ ወደ ኋላ እንዳትሉ ስለሰማችሁኝ በጣም ነው ማመሰግነው ተስፍሽ ነኝ ከቴስት ኢንፎርሜሽን ላቭ ዩ ቻው ባይ